በጣም ናፍቀሽኝ በጣም እንደውም በትንሽብኝ ነጥቀሽኝ ሰላም ደስታዬን ያለሱ አስቀርተሽኝ ጥለሽኝ ሄደሽ ብቻዬን አልቻልኩም የሀሳብሽ ሸክም አረደሱ መቼም ያሽማ አሁን ልክ ገንዘቡ ስንት ብር እንደሆነ ሲያውቅ ስንት ብር እንደሚሸጥ ሲያውቅ ይገባል። ምን አገባኝ? አልፈልግም። ዞር በልልኝ። እንደውም ባለ ሁለት ያለው ይኸው ጣባ ሴትዮ እንደውም ጣባ ይኸው ለዚህ ልጅ ይሄን ዋስናገኝ ነው ደህና እንድትሆኑ ብዬ ነው። እሺ እኔ መምጣታችሁ ይቆይ ማማ አንቺ ምን እንዳትጨቃጨቂ ይኸው ኪያ ይኸው እሺ ምን እንደምታደርጋት እንደ ልትያዘው ልትጠጫት ነው። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ያው ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ትንሽ ደብሮኛል እውነቱን ለመናገር ከሆነ ታውቃላችሁ በጣም ስለፋበት የነበረው ኪዩ ቸኮሌት አካውንቴ ፖስት እንዳላረግበት አድርገውብኛል። ማን ምን እንደሆነ አላውቅም፣ ግን ደግሞ በጣም ያስቸገረኝ ነው አካውንቴ ላይ ፖስት ቪዲዮ እንዳላደርግ እያደረጉብኝ ነው በጣም እና አሁን ላይ ምንም ነገር ማድረግ አልቻልኩም። ብዙ ነገር ለማድረግ ሞክሬ ነበረ፣ ለማስተካከልም ሞክሬ ነበረ፣ ግን ደግሞ አልቻልኩኝም። ግን ደግሞ ይሄኛው ቻናሌ ሁለተኛው ቻናሌ ስለሆነ በዚህኛው ቻናሌ ከናንተ ጋራ መራራቅ ስለማልፈልግ እናንተ ስለምወዳችሁ ከኔ ህይወት ብዙ ትማራላችሁ ብዬ ስለማስብ በዚህኛው ቻናሌ የተለያዩ ቪዲዮዎችን ታገኛላችሁ። ፈጣሪ ብሎ ደግሞ ቻናሌን እንዳስተካክልና የምወደውን ቻናሌን እንዲመለስልኝ ጸሎት አድርጉልኝ። ያው እስኪስተካከል ድረስ ደግሞ እኔም ስለምትናፍቁኝ እናንተም ስለምናፍቃችሁ በዚህኛው ቻናል እንገናኛለን። አብራችሁኝ ሁኑ። ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ያኛው ቻናል እንዳይናፍቀኝና እንደውም እዚህኛው ቻናል ላይ ብዙ ጊዜ እንድቆይ ታደርጉኛላችሁ ብዬ አልጠራጠርም። እናንተ ቤተሰቦቼን በጣም ነው የምወዳችሁ፣ በጣም ነው የምተማመንባችሁ። ታውቃላችሁ ሰሞኑን ያለሁበት ሁኔታ የነበሩት ነገሮች ምናምን ነገር ያስጠላሉና ይሄ ደግሞ ድጋሚ ገና ሲደራረብብኝ እንዳዲስ ደግሞ ከብዶኛል እውነት ስነግራችሁና እናንተ ደግሞ ሰብስክራይብ አድርጋችሁ ከዚህ ድብርት ታስጡኛላችሁ ብዬ አስባለሁ። ይሄኛው አዲሱ ቻናሌ ነው። ያኛው ቻናል እስኪመለስ ድረስ በዚህ ታገኙኛላችሁ። ወዳችኋለሁ። ሰብስክራይብ አድርጉ። እሺ ለምን ጠራሽኝ? ነው እንዴት ገባዝ መብለህ ለምን እንደዚህ ትሆናለህ? ይገባዝ በቃ ሄድበታል። አይ ያለ መስቴዶ ስለተሰራው እንዴ አሞኝ ነው ምንድነው ምን ስለዚህ አንተ እኮ ትጨናነቃለህ አሉ ማለስልኝ ሁሉ ትላለህ፣ ትበሳጫለህ። ለምን ዘመን ይሰበረው ተሰበረ ማለት እንጃ ተሰበረ ሳይሆን ተሰበረ ነው። ቡና ጠጣ ዛሬ በቡና ጠጣ ተሰበረ ነው። ገዝቼ እመጣለሁ። ገዝተህ መጣ ባንዴ ቡና ይፈለበታል። ታዘሽ ምን ላድርግ ታዲያ ተሞሽኩም እንዴት አለ ይሞሻል ምን ማይ ከላይ ቤት ይዘሽ ነው በቃ የሆነ የተሟሸ ጀበና ጀበና ነው እንደዚህ የምታደርጊው ነው ጀበና ተመጣጣ። እሺ ታዲያ ምን ላድርግ እኔ ተሰብሮ ነው ያየሁት። ተሰብሮ እንደው ሊስማ ነው የሚሰብሩ አሉ እኔ ልተሰብሩ እንዴ ራሱ ነው የሰበረው ወራ ጉሮ ጭንቅላቱ እንትኑ ይሰበራል አንቺ ስለ ዕቃ መሰበር ነው የሁላችንም ቀልብ እዚህ እየተሰባበረ የማይሆን ሁኔታ ላይ እና አው ሰብረለ ይለቆይ ስለሱ ለማሰብ ጊዜ አልነበረኝ። ዕቃው ብቻ አይደለም እኮ እሺ እንደሚሸጥ ነገርኝ። አሁን ሂጅ ይመጣል እኮ ብቻ ይመጣል። አሁን ይገዛል ጀበና ምን አይነት ወጣለት አይወጣለት ጀበና እኮ ሴት ናት ምታውቅ ምን ተገዛለሁ ምንድነው አንድ ሰው ቤት ይዞ እውቀት ፈልጋል። ጀበና ነው ምንድነው አጭር ረጅም ወፍራም አጭር ምናምን የሚባል ነገር የለም ነው ገዝ ናትንጣያችሁ የነበረው ይኸው ለዚህ በቃ ደግሞ እሺ ወዴት ነው? እሺ ምንድን ነው እንጂ እሺ እኮ እሺ ይወጣል አልኩሽ አይደል እንዴ? እኮ ቡና ማፍላት እኮ እሺ ይሄው ተነሽ እሺ አብረን እንደምን ይመጣል። ምንድን ነው እንጂ ቀን እኮ ይገርመኛል ያ ነገር ሰማኛለህ። አዲስ ጀበና ማለት ነው ከቤቷ ገዝተህ ትመጣለህ። ሰማኝ ነው ለጀበና ለዚህ ያገበገብሽ ነው
እሱ ተሰብሮ ቢሆን ለጀበና እንደዚህ ያልገበገብሽ አሁን ይሄ ምንድን ነው? ምን ሲጀምር እንድታውቂ የምፈልገው ነገር አሉ። ምን ነው ታውቂያለሽ ማለት ነው። ድጋሚ ሄደሽ ምናምን ነገር እንትን የምትይ ከሆነ በሚቀጥለው ስትመጪ ማለት ነው ከዛ ጎረቤት ጋር እንገናኛለን። ይሄንን ግድግዳ አፍራርሽልሽ ነግሬሻለሁ። ነግሬሻለሁ። ይሄ ማለት ነው እማቆን አይነት ጀበና ነው ይዤ የምመጣው። እማቆን አይነት ጀበና ነው ይዤ ሲናደድ እኮ አሁን እንደሚሰብር ዕቃ እንደሚፈጭ አውቃለሁ። ዕቃ ይፈጫል አይደለም? ይኸው አዲስ የተገዛ ዕቃ ነው። ይኸው የለውም እማ ተስፋችሁ ነው የምትሰሩት። ጠዋት ይሄን አብራችሁ ነው የምትሰሩት። ይሄን አብራችሁ ነው የምትሰሩት። እንደዚህ ሻይዎች እኮ ይኸው የተገዛው ገንዘብ ነው። ቁጭ ብሎ አሁን ጆጉ በእግዚአብሔር ኃይል አለ በፈጣሪ። ከዛ ውጭ ሴቶች ተሰባብረዋል። እነዚህ የቀሩት ናቸው ወይ እዛ ከዚህ በኋላ ኬሽ ብሎሻል። ይህን አላትነት ሌላ ችግር እንዳይሆን የሆነ ጊዜ እነዚህ ገበያ ወጣና ከልጅ የተደንጫነቻ እቃው ቤት ሳይደርስ ተሰብሮበት መጣ። ጀበናውን ሲያወሩት ነው የመጣው። አሁን እኮ እሱ ችግር የለም። የእሱ ጥፋት እኮ አይደለም። በምን ያውቃል? በምን ይዘማ እንዲህ ካለደሱ መቼ ያሽማ። አሁን ልክ ገንዘቡ ስንት ብር እንደሆነ ሲያውቅ፣ ስንት ብር እንደሚሸጥ ሲያውቅ ይገባል። ደግሞ እዚች ጋር ቅርብ ነው ያለችው። የማይሆን ነገር ነው የሚሰጡት። ለምን ወንድ ነው ከአንድ ሰው ቤት ጠይቆ ይዞ ካለ ወይ ከጎረቤት እንዳያለ እኮ እሱ ነው። ከአንድ ጎረቤት ሄዶ ይስጡኛ እንዲላፍላሉ እና ቃል እንዲ አዲስ እና አሮጌ በዝም በእሱ እንጂ አቃጠለኝ እኮማ። ደግሞ ምን ምን አላደረኝ። አሁን ደህና በሰላም ቡና ጠጣ ሳይሆን ጀበና ወይ ምን ነው ቡና ታፊ ተቀበል ታንቺ እኮ ነው አይደለም ጀበና ተሰፍራ ማለት ፈራው ደግሞ እንዲ ፀሐይ ያሳጠለው ምን ጀበናው አይናችን እንዲግልና አንቺ ከልሽ በኋላ እዚህ ገብታለ እኔ እኮ ቤት ውስጥ ያለሁት ፀሐይ እኮ ወደዚያ ትመጣም ፀሐይ እሷ ራሱ እንዴት ቀር እንዳላት ነው። ሰዓት ጋር እሷ ራሱ ቤተሰብ እኮ ናት ነው። ቶሎ ኮንትራት ለምሳሌ እዛ እኮ ነው ሰው ቶሎ አትቀራረብም ባንዴ። ከዛ ደግሞ ከእንትን ካሉ ደግሞ እኛም ከሌለ ምናምን ነገር ተጫወቱ ብላ አዛውሽ ነው እሷ ራሱ ለዘፈት እንዳላት እዛ ሁሉ ጊዜ እንደዚህ እንደወጥቷል። አሁን ምን ገስቶ እንደሚመጣ አሁን ምን ስትጫወችበት ነው እንጂ ቢሉ ነው አውቀስ ይመጣልሽ። እኔ በሳቅ እንዳትገሉኝ። አሁን እንደማይሆን ጀበና ገዝቶ መጥቶ ወይ ተጎሩ ይጣልጥቶ አሁን ምን ይበታል ጀበና ያቃልኝ ያስ ምን እቺ ማጭሻኩ ይገዛስ ነው እሷ ማጭሻ ናታ። ምን እንትን ምን ገዝቶ ጀበና ማጭሻ ከረከቦት ጌት ገዛው እንጂ እንዴ ሁለት ቦታ ላይ ሰበራት ከዚህ በኋላ ዕቃ ሲሰብር ገዝቶ እንጠፋለን። በቃ ከዛ ይሰብራል ይገዛል። ያው እሱ ምን የጋራ ገንዘባቸው ነው የሚወጣ። ምን ለውጥ ነው አወጫናት። አሁን እሱ ምንድን ተቀልሽማ ገንዘብ ይሰጣል እንጂ ስንት ብር ወጣ አሁን እኔ የምወድለትን ባህል ስንት ብር ወጣ ማን ይሄን ያህል ብር ወጣ አይልም፣ አይጠይቅም፣ አያውቀውም። አሁን ሽንኩርት ኪሎ ስንት ነው ብትይው አላውቀውም። ዝም ብሎ ነው ብር የሚሰጠለኛ። አሁን ግን ገዝቶ ሲመጣ ምን ያህል ውድ እንደሆነ ይገባውና ንዴቱን መወጫ ነገር ይፈልጋል ወይ ስፖርት ሄዶ እዛ ይዝዳል። ሌላ እንትን ካለ ስፖርት እዚያው እንግዲህ ስቶር እንዴት አድርጎ ስፖርት ትፈልጋለሽ? በርታንጎ የቤቱን ዕቃ እንዳይፈጭ ሂክሙ ገዝቶ ወጥቶ እኔ ገዝቶ የሚመጣ ራሱ አይመስለኝም። ምናልባት ስላለችው አሁን እንትን ላይ ስላለች ስላኮረፈች ፈርቶ ምናምን ገዝቶ ይመጣል። እሷ መታረቂያ መንገድ ለቀቅ እንዲህ ገዝቶ ይመጣ ይሆን። ግን እኔ አሁን ምንሽ የማይሆን ነገር እንዳይገዛ ነው። እስቲ እግዚአብሔር ነገር ካረገማ አውቆ ነው። እኔ ለማናት እኛ ሰው ቤታችን ሰው ሲመጣ የሚያፍሩት የሚዋረዱት እነሱ እንዴ እኔ ሲዳለ ቡና ነው ሌላ ሰው ሲመጣ ትዋረዳላችሁ። ቡና ደግሞ ቡና ደግሞ ቡና ነው እንደምትለው እስቲ ቆይ እኔ አንዴ እንደሱ ቆይ
ሌላ ሰው ሲመጣ ይዋረዳሉ እንጂ ያሰኛል። እኔ በቁርቁሬ ማፍታቸው ሰጡኝ እጠጣለሁ። ለዚህ ነው አይደል እንደዚህ የምትናገሪ? እንደውም ባለ ሁለት እንደውም ባለ ሁለት ያለው ይኸው አባ ሴትዮ ነው ምንም ነገር ስለቃላት ትናገር ሲኒው ገዝቼ እመጣለሁ ብቻ ሆኖ ገዝቼ ነው ማለት በእውነቱም አንዱ በኩል ተሰበረ ምናምን ሚስጭራቸው ሴትዮዋ ማለት ነው እንድትመረቅ ምናምን ነገር ከፈለግሽ አሪፉ ልስተ ምናምን ነገር ብላ ነው ትልቅ ጀበና በሩ ላይ የተሸረፈችው ከበሩ ሰወጣው በሩ መጥቶ በሩ መጥቶት ነው እንጂ እኔ እንትን ብዬ አይደለም ነው የምልሽ። ግን ስለተሸረፈ ነው እንጂ ወደ ውስጥ አልገባም። ችግር የለውም ነው ምንም ችግር የለውም። እንደ ያፈሰለ አሁን በዚህ ከስተሰውራል በዚህ ከስተሰውራል አንቺ ደግሞ ትልቁ ምናምን ነገር ብለሽ ነበር። አንቺ እኮ ደስ ይልሻል ብዬ እኮ ነው። ለምን እኔ የምሰራው ነገር እንደውም በትንሽ አንዳንድ ሲኒ እያፈራሽ ወይ አምሮታችን ላይ ወጣ ወይ ምን አይነት አይደለም። አንዳንድ ሲኒ እንኳን አትጣም በስነ ስርዓት እኮ እኔ አረግቼ እዚህ ቤት ቡና ተቻላል ከአንድ በላይ ተደረገ እና ሰው ቤቱ አቦል በረካ ሌላ ሶስተኛ አራተኛ እያለ ይጠጣል ሰው ቤቱ። እኔ አንድ እንኳን ደግሜ ተትቻላል። ይሄው ከዚህ በኋላ ሙያሽ ይታያል። እስኪ በብዛት ሲሆን ይጣፍጣል አይጣፍጥልሽ? አና በብዛት ሲሆን ይጣፍጣል። ቻሪ አንተ ተተታቃለህ እዚህ ቤት ቡና ረክታ ሽታው ነው የሚደርሰው። ሽታው አመሰግናለሁ ወንድም። ይሄው ሽታው ነው እየደረሰ ከዛሬ ጀምሮ ማለት ነው። ይሄው በቃ እንግዳ ሲመጣ ሁሌ እንዳፈርኳል እንዳፈር ምክንያቱም ማለት ነው ሁለታችሁ በሁለተኛ ይደርሳችኋል ማለት ትላለች። ጓደኞቼን ይዤ መጥቼ የመጀመሪያ ዙር የሚደርሳቸው ሰዎች አሉ፣ ሁለተኛ ዙር አይደርስ። ስለዚህ እዚህ በኋላ ለሁላችንም አንዳንድ ነገር እንደዚህ ነው ነው ሲጀምር ደግሞ አዲስ ሲመጣ አንቺ ራስሽ ወንድም ትሰራለሽ ብዬ ነው መሸረፉን ነው ወድጄዋለሁ። እንደዚህ ነው መሆን ያለበት። በቃ ተለቅ ያለ እንደዚህ በሁለቱም ይዘሽ ታፈይልናለሽ። ይኸው ጣባ ደግሞ ገዛሁልሽ። ደስ አይልሽም? ቦነስ የላክሽኝ ያን ነበር አይደል? እንደው ቦነስ ይኸው በቃ እንደው ቦነስ ጣባው እንደም ጣባው ሻሲ መጀመሪያ ማለት ነው ቅድም ምን ነበር ያለችው? ምን ይደረጋል ነው ከመገዛቱ በፊት ይሟሻል። መጀመሪያ አሁን ይግማ ሄደሽ ታሟሻለሽ። ከዛ እራሱ ነው የምታፈው። አረ እንዴት አርጋ ታሟሻለሽ? ነው ማለት ነው ማለት እራሱ ነው የሚላክሽ ያ መዛው እንዳመጣ ባለ ሁለት እንደውም ዘመናዊ ነው ያለችኝ ሴትዮዋ። በጣም ከእንትን ጋር የሚሄድ በሁለት ያለው ነው ያለች። በቃ እንደውም አገር ውስጥ ራሱ ብዙ የተለመደ ራሱ ባለ ይኸው እንደውም ባለ ሁለት እሺ ጣባውስ ጣባ ቆንጆ እንደው ጣባ ቆንጆ ለቁርስ ለቡላ ለምናምን ጥሩ ነው። ይሄው ጣባ ሞልቷል እንዴ ቤት ውስጥ ቦነስ ተጨማሪ ያዝሽ ለጀበና ስትከራከሪ ጣባ ደግሞልሽ አይሽ በቃ ያቀበለ ደግሞ አንድ ጣባ ልስራውቶ ይሄን ይጨምራል። ጣባው ጥሩ ነው። አማ ጣባው ጥሩ አንቺ እኮ ነሽ ጣባው ቆንጆ ነው። በቃ አንቺ ብቻ ሳይንስ በለጣ ታሪክ ነው። ቡና ሲቤት አይ ምሳ ይህን ያክል ጀበና ትልቅዬ ጀበና ይዘና እያለች ነበር ራሷ። ያምሻል እንዴ ትልቅዬ ጀበና ይዘና ብላኝ ነበር ራሷ። በዛ ላይ ጓደኞች ይኸው ቸሬ ራሱ ሽታው ነው አለ መሰከረ እኮ ሌላ ሩቅ እኮ አልሄድንም እኮ ሽታው ነው። ኧረ ቸሬ ምንም እንዳትዪ
ያ አሁን ቡና ታፈላልቻለች። እንዴት አታጠቅደዋ ነው? ይሄ እኮ ለሙዳት አይመችም። ይመቸራል። ይሄ እኮ ደግሞ አኩርፋለች። ደግሞ በጣም ወዲያው ራሱ እያመመኝ ነው። ጨጓራዬን በጣም አሞኝ የምሬን ነው። በጣም ነው የሚያመመኝ። አጠገብሽ መተኛ ትፈልጋለሽ? በሳጭ ብያለሁ። እንደሚያምን ካውቅ ነበር። ለመነሳት ለዚህ ምሳሌ የተሰጭ ያሞታል። ጨጓራው የሆነ እርጎ ነገር እንኳን ወይ ፈልገለት ጀበና ተሰበረብኝ ብለሽ ከምትከራከሪ ማለት ነው ምን አለ አንድ አፍታ ሄደሽ ገዝተሽ ብትመጪ እና ጨጓራዬን አሳብደው ይክማ አርጎ ወይ እንትን በይለስ ይክማ እርጎም አልፈልግም ምንም አልፈልግም እኮ እንደዚህ ተኛለ ምን አዎ እንደዚህ ነው ማማ አንቺም እንዳትጨቃጨቂ ይሄው ኪያ ይሄውሽ ምን እንደምታደርጋት እንደ ልትያዝ ነው ልትጠጫት ነው ምን ልታደርጋት እንደበላ ይሄው ኪያ አጠገብሽ ቁጭ ብዬ እኔ ኪያ ታለሽ ይሄው ኪያሽ ምንድነው አይዞህ እርጎ ነገር ግን ምንም ጨጓራ እርጎ ለዛልታለ አልፈልግም እና ምንድን ነው የምትፈልገው? አልፈልግም ኪያን ነገር ወይ ነው ይልሽ ምን እንደምፈልግ ታውቂያለሽ እንዴ? እዚህ ተቆልታ ጸጥ ብላ ብታይ አይ ያበቃ ተደሽ እንዴ እንደማወራ እኛ ትንሽ ሲሆን እኔ ለማንና ስንወጣ ሲነጋገር ምንድነው እንዳፈል እንግዲህ እናንተ ናችሁ ብትሰራም አልበላም ተሽሎኛል ተሻለ ይግባ ተሽሎኛል ሰርቼ እበላለሁ እኮ እኔ ግን ጀበናዋን እንኳን የተሰበረውን ጀበናዋን ገዝቼላት መጣሁ። እሷ ግን ጨጓራዬን ታመሜ ራሱ እግሯን አጣጥፋ ቁጭ ብላለች። አያገባኝም እኔ እኮ ምንም አልፈልግም አልኳችሁ። ምንም እሷ የሰራችው ያመኛል ያው መጣች አይደል? እስኪ ምን እንደምታደርጋት እናያለን። ይኸው ገና ከመምጣቷ ጀበና ግዛ። ገና ከመምጣቷ ጀበና ግዛ። እስኪ ጀበና እኮ ነው ግዛ። እሺ አውቀና አሁን ኪያ ፈታም የምትለው አሞኛል። አሞኛል ጨጓራ ሲያመኝ ግንባር ላይ አሞኛል። አሁን ድክም እንዳለው ሰው ተስራ በቃ ተስራ ያው እስከ ዛሬ ምናምን ነገር ኪያ ስትይ ነበር አይደል? እንደውም ማለት ነው ምግብ ማሰራት አለ ሁሉም ነገር ነው ፌንት ማስበላት ታያለሽ። እኔ መሳላ ቁርጠት ነው ቁርጠት ነው እንዳልነግራት ጨጓራዬም ሆዴም ሁሉም ቦታዬን እየቆራረጠኝ ነው። አይ ተላውን ሰፊለት ለምን መሰልሽ ጨጓራ ከሆነ እዛው መለስ ይላል። እኔ ምንም አልፈለኩም። በቃ ተሽሎኛል። አሁን ምን ሲል እንደነበር እየወለታቸው በጣም ጨጓራዬን አመመኝ እና ጨጓራዬን ተብሎ እዚህ ላይ አመመኝ ተብሎ ይጣፋ ነው ያልኩሽ። ሰሪለት እሷ አጃምሮት ነው ያለው። አያገባሽም እያሰሪለት እንበይ አውቁሽ ጀበና ታስገዛኛለች። ስንት ነገር ተፈጠረ። ጀበና ለማድረግ ራሱ ታውረዳለህ። ታዲያ እኔን ገዛ ትለኛለች ጀበና እና ገዝቼ ስመጣ ደግሞ ምንድን ነው ያልሽኝ? ትልቅዬ ጀበና ገዝቼ
እንስራ ጓደኞቼ ሲመጡ በሽታ ነው እያለፍን ይኸው ቸሪ ራሱ አንድ ቀን ጠግቤ ጠጥቼ አላውቅም። ቸሪ ደግሞ ታወራታለች። አንድ ቀን ጠግቤ ጠጥቼ እንኳን አላውቅም አለ ቸሪ ራሱ አይደለም። እውነት አይደለም ነው ሽታው ነው። ይኸው በዚህ አንድ ቀን እንኳን በስትክክል ጠጥቼ አላውቅም። እንዴ ከዚህ በላይ ጀበና ሰብሮ የመጣው ደግሞ ለማናደር አውቄ ነው ሰብሬ እና ራሱ ሄዳ ትገዛታለች። በቃ ምንድን ነው ትነግረኝ? እንተናደቃለን። ስርዓት ሲያዝ ነግሬሻለሁ። ምንም ነገር እንዳትናገር ችግር ነግሬያታለሁ። ምንድን ነው እያመሽ ነው? እያመሽ ነው? ዘርጊዋ ዘርጊ ይከፍላለች። እስኪ ትራሱ በትክክል ስላልተቀመጠ እስኪ አሁን ይሻላል። እሻት እስኪ ይሻልሻል። ኪኒንሽን እንዳታቋርጪ። ኪያ መታስተኝ ኪኒኑ ምናምን የምትይው ነገር አለ። ኪያ የራሷ ነገር አለባት። ምንም አላት ወይ እንደውም ብቻ ባትሰራ ራሷ ሁሉ ፀሐይ እንደምትብላ እሷን ትመስል ፀሐይ ሰራ ደስ ይክማበት ታገሽ አይወለች ይሁን አንቺ ማብዛት ጨጓሬ ሆዴንም እየቆረጠኝ ነው። እኔ እኮ መጀመሪያም ተናግሬያለሁ። እኔ የልጅ ጥሩ ነው። ለምን አናበለው? ኪያ አቤት ውስጥ እሬት ነገር ምናምን የለም። ለሆዱ ምንድን ነው የእሬት የማውቀው እኔ ለፀጉር ምናምን እና እሱ ነው ይባላችሁ እሱ ነው ይላል እሱ ነው ይላል እንኳን ቀድሜ የሰማሁ። እሺ ከአሁን በኋላ አንቺ የምትሰሪው ምግብ ትበላለሽ እንጂ ደግሞ ማለት የምትሰሪልን አለ አይደለ የምትወደው መሪያ እሱን ሰርተሽ ይሽላታ አይደል? ምንድን ነው አልበላም ምን አገባኝ እኔ ይንከባከበኝ የለ በሞት ቼክ የሚያደርገኝ ሰው የለ። ትንከባከበኛለች ሁሉ ሰዓት እንዲህ እየተንቆራጠጥኩ እያየች እራሱ የታለ ምን አደረገች? እንዲህ ተጎልታ ምናምን ነገር ጸጥ ብላ እያየችኝ ስሞት እሷማ መች ግድ ይዘታታል። ስለ ጀበናዋ ስለ ሲኒዋ ታስብ እሷ አልበላም። በእጄ ማልበላ በእግሬ ማልበላ በምንም ምንም አልበላም። እኔ እኮ ልታመም ችግር የለውም እኮ ሁሉም ነገር ልሁን እኮ ማን አለ እኮ ያስታመመኝ ሰው የለም። ችግር የለውም። ጀምርማ እንድታውቂ የምፈልገው ነገር አለ። እንደውም ድኛለሁ። ዳንኩ ተሻለ። አዎ ድኛለሁ። እንደውም ድኛለሁ። እንደውም አሰረተኝ ስለዚህ በቃ ሲጀምር ለራሷ ነው የሰራችው እንጂ ለኔ አይደለም። ይሄ ለኔ ነው አይደል? ተሽሎኛል።
እኔ መቼ ስሪልኝ አልኩሽ? ስሪልኝ አልኩሽ? እኔ ለራስሽ ነው የሰራሽው። ራስሽ አንዴ ይኸው እየበላሽው ያለሽው እንትን ትለኛለች ብሎ ነው አላጎርስም ብላ ትወስደዋለች ብሎ ነው። ደግሞ ሲመርጡ ደግሞ እናንተ ስታይ ነው ጀበና እስኪ ስንት የሚታይ ነገር አለ አይደል? ቤቱ ዞር ብላ ያለበት ሁኔታ ማየት ይቻላል ወይስ የተሰበረ ጀበና ሆን ብላ ከተንኮል ትጀምር? ከተንኮል አይደለም እኮ ቡና ልታፈላ ዞር ስትል ነው ስታየው። ከዚህ በኋላ አንድ ቃል ሰባርና ሰብራል። አሁን እቺ ሚስት ናት ምንድን ናት? ሚስት ናት ምንድን ናት? ሰብራለሁ። እሺ አሁን እቺ ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ያው ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ትንሽ ደብሮኛል እውነቱን ለመናገር ከሆነ ታውቃላችሁ፣ በጣም ስለፋበት የነበረው ኪዩ ቸኮሌት አካውንቴ ፖስት እንዳላረግበት አድርገውብኛል። ማን ምን እንደሆነ አላውቅም፣ ግን ደግሞ በጣም ያስቸገረኝ ነው። አካውንቴ ላይ ፖስት ቪዲዮ እንዳላደርግ እያደረጉብኝ ነው በጣም እና አሁን ላይ ምንም ነገር ማድረግ አልቻልኩም። ብዙ ነገር ለማድረግ ሞክሬ ነበረ፣ ለማስተካከልም ሞክሬ ነበረ፣ ግን ደግሞ አልቻልኩኝም። ግን ደግሞ ይሄኛው ቻናሌ ሁለተኛው ቻናሌ ስለሆነ በዚህኛው ቻናሌ ከናንተ ጋራ መራራቅ ስለማልፈልግ እናንተ ስለምወዳችሁ ከኔ ህይወት ብዙ ትማራላችሁ ብዬ ስለማስብ በዚህኛው ቻናሌ የተለያዩ ቪዲዮዎችን ታገኛላችሁ። ፈጣሪ ብሎ ደግሞ ቻናሌን እንዳስተካክልና የምወደውን ቻናሌን እንዲመለስልኝ ጸሎት አድርጉልኝ። ያው እስኪስተካከል ድረስ ደግሞ እኔም ስለምትናፍቁኝ እናንተም ስለምናፍቃችሁ በዚህኛው ቻናል እንገናኛለን። አብራችሁኝ ሁኑ። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ያኛው ቻናል እንዳይናፍቀኝና እንደውም እዚህኛው ቻናል ላይ ብዙ ጊዜ እንድቆይ ታደርጉኛላችሁ ብዬ አልጠራጠርም። እናንተ ቤተሰቦቼን በጣም ነው የምወዳችሁ፣ በጣም ነው የምተማመንባችሁ። ታውቃላችሁ ሰሞኑን ያለሁበት ሁኔታ የነበሩት ነገሮች ምናምን ነገር ያስጠላሉና ይሄ ደግሞ ድጋሚ ገና ሲደራረብብኝ እንደ አዲስ ደግሞ ከብዶኛል እውነት ስነግራችሁና እናንተ ደግሞ ሰብስክራይብ አድርጋችሁ ከዚህ ድብርት ታስጡኛላችሁ ብዬ አስባለሁ። ይሄኛው አዲሱ ቻናሌ ነው። ያኛው ቻናል እስኪመለስ ድረስ በዚህ ታገኙኛላችሁ። ወዳችኋለሁ። ሰብስክራይብ አድርጉ። ወይዘሮ ናት አቶ ናት ይሻላል ታማ ቢው ይበቃችሁ። እኔ ጨጓራ የታመመ ሰው ይበላው አይደለም ደግሞ አንቺ እንደሚያለው ቀናበይ ምን አገባኝ? ቀናበይ አልፈልግም። ዞር በልልኝ፣ ዞር በልልኝ። ባለሁለት ጊዜ የመጣሁት ኦኬ በዚ የሬጅ ገዝተሻት ትመጫለሽ። እሺ ፍቅር ነው ጨጓራንም አልታመም አውቀህ ነው በጣም ናፍቀሽ እኔ ያልመጣሁት ስለቤት ለምን ነው ታውቂያለሽ? ኬክ ማጋደን እንድትሆኑ ስለምፈልግ እሷ ያበላሸችዋን እሱ ታስተካክል፣ ሁለታችሁ እንድትታረቁልኝ ብዬ ነው። እሺ ሁለታችሁ ደህና እንድትሆኑልኝ ብዬ ነው። እሺ ያልመጣሁት እሺ። እኔ መምጣት አቅቶኝ እኮ አይደለም፣ በጣም ናፍቀሽኝ፣ በጣምማ አይንሽን ማየት ፈልጌ። ግን እዚህም ካመጣሁሽ በኋላ ከቤት ከኬክ ማጋ ካልተስማማችሁ፣ ከእሷ ጋር ካልተስማማችሁ፣ ከማጋ ነገሮችን እንትን ካላልሽ እንዴት አድርገን ተመልሰን እንኖራለን?
ቢያንስ ወይ በእኔ ወይ በአንቺ በኩል ነገሮች ሰላም የምንደበቅበት ነገር ሊኖረን ይገባል ብዬ ስለማስብ ነው። እሺ ይህማ ከዚህ በኋላ አታስቀይምሽም። እሺ ብታልፍብሽ ራሱ ብታጠፋብሽ ራሱ አንቺ የአንዋር እህት ብለሽ ሳይሆን ማየት ያለብሽ የእኔ ታናሽ እህት ብለሽ የራስሽ ታናሽ እህት እንደሆነች ነው ማሰብ ያለብሽ። በቀደም በዛ ሁሉ ሰው ፊት የሶፊ ፕሮግራም ላይ የተቆጣሁሽ ለምንድን ነው? ቤተሰቦች ሁሌ መጥቶ ይበጠብጣሉ አልሽ ብዬ እንደዛ ልት ያልነበረ ሂክማን እንደ ታናሽ እህት መተሽ ራስሽ የፈለግሽውን ነገር አድርገሻል። እኔ ስታደርገኝ መታት የለም እኔ ስታጠፋ ምናምን ነገር መኝታ ክፍል አስገብቼ ግርፋት የለም። አንቺም እንደ ታላቅ እህት እንደዛ እንድታረጊያት ነው እሺ መፈለገው። እንደዛ ስለማስብ ነው ጭምር ነው የተናገሩሽ። እሺ ሰው ፊት እንተደልሽ ፈለጊ አለ እሺ ንግስቷ ቡናች ታፊ ነው በዚህ ስራ እንትልም ጠላሉ ፍቅር ደህና ልቅቅ ሳስበው አንተ ምትበል መጣሁ። እስኪ የሆነ ማውራት ነገር አለ። እማ ምንድን ነው እንትን እያልሽ ያለሽው? ድክምክምሽ ደግሞ ምን እንዳሰብኩ ታውቂያለሽ? ቅድም እያየሁሽ ነበረ በሳቅ በጨዋታ ውስጥ ሆነሽ ዝም ብለሽ ሄድ እያልሽ ነበር። ደምሽን ቼክ አስደርጌሽ እመጣለሁ። እሺ አዎ ይሻላል። እማ ነይ የሚደረብ አንቺ ልብስ ይዘሽላት ነይ ቼክ አስደርጌሽ ሌላ የሚደረብ ነገር አምጣ። ይሄንን እሱ ይፈጅ የሆነ ልጅ ቶሎ